እንጂ አትናገሩም። ምን እናገር? የሆነች ልጅ ሳውዲ ከሄደች ወሯ ሙኒት ነይ ግቢ ወር ከ15 ቀኗ ከሄደች ሳውዲ። ከዛ በኋላ ሴትዮዋ እኔ አንቺን ጋር እንደዚህ ላይክ ግንኙነት ማድረግ ነው የምፈልገው ካልሆነ ደግሞ እንደዚህ አድርጊኝ እያለች ትላት ነበር። ከዛ ታለም የምትባለው ጓደኛዋና የእሷ እህትና ይችኛይቱ ልጅ አብረው ስለመጡ ለታለም ስትነግራት ቀረጫት አለቻት። ስትቀርጻት ሙሉ ነገር ቀርጻታለች ይመስለኛል። እኔ ገና ከፍቻ አላየሁም። ማስተካከየ ጋይስ ገና ስከፍተው እንደዚህ እንትን ስላለኝ ምንድነው ነፂ ምናምን ብዬ ስልክላት እንደዚህ ትለኝ። እኔ ስለ ሳውዲ ብዙም አላቅም ይሄንን ነገር እና አዚዛ መጥተው እንትን ይበሉልሻል ስልክ የው አዚዛው ሁሉም ነገር አለ ለምትል ሴትዮዋ ተኝታለች። ልጅቷ ቁጭ ብላለች ግን ዩኒፎርም ለብሳለች። ያኒ ዛት ሚንስ በቃ ማለት መጥፎ ነገር ነው አድርጊኝ የምትላት። በቃ ምን ልበላችሁ ጋይስ በቃ እንደዚህ ነው። እንት ምንድነው አትበሉ። በጣም ከባድ ነው። ለዛ ነው ሳሪ የት ናት? ሳውዲ ናት እንዴ? አውዝ ቡላ ሳውዲ ናት እንጂ አውዝ ቢላማ ብለሽ ሚውት አታረጊም። ግፍ ነው ነው አውዝ ቢላማ ብለሽ ሚውት አታረጊም። ወይኔ እንጂ የሳሪን ክፋት ዛሬ ነው ያየሁት። አይቼዋለሁ። ጥቁር ሰው ነው ያለው ትላለች። ምን ጥቁር ትላለች? አላየችው አላየችውም። ሳሪ እንዳታዩ ትታመሚያለሽ። እኔ መኪና ውስጥ አንተ ፊቴ ላይ ገጭ አድርገው እንዳለ ነው ሆዴ ግልብጥምጥ የወጣው። ሙሉ አድራሻዋንና የፓስፖርቷን ቁጥር የቢሮዋን ቁጥር ምናምን ትስጠኝ። የልጅቷንም ቁጥር አሁኑኑ ላኪልኛ። ቆይ ለሁላችሁም ልላክላችሁ። አንዴ ተቀጠቅ እያረኩ ጎበዝ ናት። በነገራችን ላይ ሁሉን ይዘዋል። ላኪላቸው ለቤተሰቡ እንደዛ አይነት ነገር እንዴት ይልካለን? የተሳቀኩ እኮ ምን እናርጋ ሲሴ ተካከለባቸው እንዴት ይልክታቸው ነው ያለው? ያየ አራት ወደወልሽ ይሄ እኮ እኛ ጀዋል ላይ ቢገኝ በህግ እንጠየቃለን። ይሄ ነገር ይሄንን ላኩለት እኮ ሳሪም ልኮ አየሽ። ሳሪ ምንም እኮ አላየችም። ሀታ ፓስፖርት ልካልኛል ቁጥር። ሳሪ ግን ወይኔ አላየችውም። አክሴ እንዳላየችው እኮ የሚያስታውቀው አረ ነፂህ ምንድነው አለችኝ። እኔ ስራዬ ብዬ እንትን እያልኩኝ ማለት ነው። ስለ አታየም ቪዲዮ ላይ ራሱ ልጅቱ ቀንጨብ ብላ ገብታለች። ሲጀመር ልጅቱ ቀንጨብ ብላ ገብታለች። እስከ መጨረሻው ስላላያችሁት ነው እንጂ ልጅቱ ያለችበት የትኛው ፓርት ነው? ለያው ላይ እንትን ልበልልሽ ልጅቱ ያለችበትን ፓርት ምን አይነት ጊዜ ላይ ደረሰ? ለዚህ ስራ ብለው ይሆናል ልጅ ምኑን አውቃለሁ ብለሽ ነው። እኛ ቢሮ እንደዛ አይነት ችግር ሲፈጠር እንዲየተነክ ሲባሉ መንግስት የሀገራቸው መንግስት ይፈልጋቸዋል ኤምባሲ ብለን ነው የምናመጣቸው እንጂ አይወራም። ከዛ በኋላ ነው ልጅቱን ከተረከብን በኋላ ሰዎቹን እንትን ደግሞ ሰራተኛ እንዳያመጡ የሚያደርጓቸው እንጂ አትናገሩም። ምን እናገር? የሆነች ልጅ ሳውዲ ከሄደች ወሯ ሙኒት ነይ ግቢ ወር ከ15 ቀኗ ከሄደች ሳውዲ። ከዛ በኋላ ሴትዮዋ እኔ አንቺን ጋር እንደዚህ ላይክ ግንኙነት ማድረግ ነው የምፈልገው ካልሆነ ደግሞ እንደዚህ አድርጊኝ እያለች ትላት ነበር። ከዛ ታለም የምትባለው ጓደኛዋና የእሷ እህትና ይችኛይቱ ልጅ አብረው ስለመጡ ለታለም ስትነግራት ቀረጫት አለቻት። ስትቀርጻት ሙሉ ነገር ቀርጻታለች ይመስለኛል። እኔ ገና ከፍቻ አላየሁም። ማስተካከየ ጋይስ ገና ስከፍተው እንደዚህ እንትን ስላለኝ ምንድነው ነፂ ምናምን ብዬ ስልክላት እንደዚህ ትለኝ። እኔ ስለ ሳውዲ ብዙም አላቅም ይሄንን ነገር እና አዚዛ መጥተው እንትን ይበሉልሻል ስልክ የው አዚዛው ሁሉም ነገር አለ ለምትል ሴትዮዋ ተኝታለች። ልጅቷ ቁጭ ብላለች ግን ዩኒፎርም ለብሳለች። ያኒ ዛት ሚንስ በቃ ማለት መጥፎ ነገር ነው አድርጊኝ የምትላት። በቃ ምን ልበላችሁ ጋይስ በቃ እንደዚህ ነው። እንት ምንድነው አትበሉ። በጣም ከባድ ነው። ለዛ ነው ሳሪ የት ናት? ሳውዲ ናት እንዴ? አውዝ ቡላ ሳውዲ ናት
እንጃ አውዙ ቢላማ ብለሽ ሚውት አታረጊም። ግፍ ነው ነው አውዙ ቢላማ ብለሽ ሚውት አታረጊም። ወይኔ እንጂ የሳሪን ክፋት ዛሬ ነው ያየሁት። አይቼዋለሁ። ጥቁር ሰው ነው ያለው ትላለች። ምን ጥቁር ትላለች? አላየችው አዚዛዬ አላየችውም። ሳሪ እንዳታዩ ትታመሚያለሽ። እኔ መኪና ውስጥ አምጥታ ፊቴ ላይ ገጭ አድርገው እንዳለ ነው ሆዴ ግልብጥብጦ የወጣው። ትምህርት እየተዘጋ ነው። ገጠር ይዘኝ ልትሄድ ነው። ምን አባቴ ነው የሚሻለኝ ብላ ብላ በቀንና ማታ ጀመረች። በፊት ቀን ብቻ እናቷ ስትወጣ ልጆቹ ሲወጡ ነበረ። አሁን ደግሞ ቀንና ማታ ነው አርገኝ የምትለኝ። ሰዎቹ ከተኙ በኋላ ክላስ እየመጣች አለች። አቆሚው እዚህ ጋር እሺ። ምንም እንደው ለመስማት የሚሰቀጥጥ ነገር ስለሆነ አሁን ቆይ አዙ ለፖሊስ ነው ማመልከት የሚቻለው ወይስ ለኤምባሲ ነው ማመልከት የሚቻለው? ቀጥታ ይሄ ወንጀል ነገር ስለሆነ ምንም የሚያስፈራ ነገር የለም። ፖሊስ ጋር መደወል ከተፈለገ መደወል ይችላል። ሙየልንጋሽ በእርግጠኝነት ማለት ነው ሲሪየስ ራሷ መሆኗ ሴትዮዋ መሆኗ ልጅቷ መሆኗ ቪዲዮ ግልጽ አድርጎ ያሳያል። እኔ ቅድም አላየሁትም ነበረ። አሁን ግን ገብቶሻል። ቤትን ከከፈትኩ በኋላ ምንድን ነው ብዬ እንትን ስለው አየሁት። ልኬልሻለሁ። መጀመሪያ አንቺን ሀሳብሽን ከመስጠትሽ በፊት እዩ። ሴትዮዋ ራሷ ናት። ራሷ ማለት በቃ አሰሪዋ ናት። አሰሪዋ አዎ፣ እያት ልጅቷም ራሷ ናት። እዩ የላኩልሽን ቪዲዮ ሁሉ ነገሯ በቃ ገለዋ ምናምን ሁሉ ነገር አሁን አለ እዛ ላይ ገባሽ? እኔ ያየሁት እዚህ ጋር ታፍ አካባቢ ያለውን ስለሆነ ነው መሰለኝ። እንዴ ጥቁር ነው እኮ ምንድን ነው ምናምን ማለት ጥቁር ናት ምናምን ብዬ ያልኩት ጌታ አላወቅኩኝም። አሁን ሳየው ግን ሴትዮዋ ራሷ ናት። አልጋው ራሱ ነው፣ ሁሉ ነገር ራሱ ነው። እዩ በደንብ ሳሪ መደረግ ያለበት እነሱ ኤጀንሲውን ወጥረው ይዘው ቪዲዮን ለሱ መላክ ሳይሆን በአካል ሄዶ አንድ ሰው አሳይቶ ወይም ነገሩን በደንብ አስረድቶ ልጅቷ እንድትመለስ ማድረግ ነው እንጂ ፖሊስ ጋር መድረሱ ነገሩ ጥሩ አይመጣም። አንደኛ መቅረጿም ችግር ሊኖረው ነው። መቅረጿም ራሱን የቻለ ህገወጥ ነገር ነው። እኮ ወንጀል ነው። ለእሷ መረጃ ልጅቷ እስከዛ በኋላ ለእሷ ቂጥ ስትል እሷ ሀገር ትግባ። ምንም አትሆንም። ምንም አትሆንም። ትክክል አይደለሽም። እንደ የሌለ ነገር እንትን አትበሉ። የማይሆን ነገር አይቻልም። ፖሊስ ጋር አይደርስም። ኤምባሲ ደርሷል ጉዳዩ። ከላስ ኦልሬዲ እኮ ከላስ አስተላለፉ። እየተከታተሏችሁም እንደሆነ ወቁ እያልኩ ኤጀንሲው እኮ መልሶ አሁንም እኮ ሌላ ሴት አንስቶ ይሰጣል። እሙ አሰራሩ እንደዛ አይደለም።